ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ የተመሰገነ ይሁን። ሰላምታዬ በየላችሁበት ድረስ ማለት ነው። እና በዛሬ ቀን እኔ መግለጽ የምፈልገው ነገር ከዛ በፊት ግን አንድ ነገር ላስቸግራችሁ። እዚህ ጋር እየገባችሁ ማለት ነው አሳድጉኝ፣ አካውንቴ እንዲያድግ ማለት ነው። እናንተም እንድትከተባበራችሁ የማያድግበት ምክንያት የለምና ወደ ሐሳቤ እቀጥላለሁ። ይሄ ቻናል ሰላም ፈላጊ ቻናል ነው። ሰላም ፈላጊ ማለት ያው ሰላም ፈላጊ ቲቪ ማለት ሁሉም ሰላም ፈላጊ ሳያውቅ ቀርቶ አይደለም፣ ሁሉ ነገር ያውቃል። በቃ እኔ ሰላም ነው የምፈልገው። በቃ እኔ ሰላም ነው የምፈልገው። እኔ ብቻ ሳይሆን ደግሞ አብዛኛው የኢትዮጵያ ሕዝብ ሰላም ነው የሚፈልገው። የሰላም ሁኔታ ብቻ ነው እንጂ እኛ ያጣነው ሰላምነት የማይፈልገው ማንኛውም ሰው የለም ማለት ነው። እኔም በዚህ እርግጠኛ ነኝ ነው ማለት። ከዛ በመቀጠል ደግሞ ይሄ ቻናል ማለት ነው ይሄ ቻናል ካደገ እናንተ ላይ የሚደርስ ነገር ሰላማዊ የሆነ ነገር ከሃይማኖት የሚገናኝ ነገር ከሀገር ጉዳይ የሚገናኝ ነገር ዜና የሚቀርብበትና የሚተላለፍበት ነው ማለት ነው። ኢቭን ከአንዳንድ ሰዎች ላይ ደግሞ አንዳንድ ሰው ደግሞ የደረሰበት የሆነ አገዝ የምናደርግበት ነገር በብዙ ቦታ ላይ ችግር ምናምን የሆነ ነገር ችግር ላይ ካለ እዚህ ላይ ችግር አለ፣ ለምንድነው ይሄ ችግር ይስተካከላል ምናምን ተብሎ የሚገለጽ ትንተና የሚደረግበት ቻናል ነው ማለት ነው። ይሄ ቻናል እኔ ስከፍተው ብዙ ጊዜ አስቤበት ነው የነበረ። ግን ያ ሳስበው ደግሞ ያው ከስራ ላይ እና ከብዙ ነገር ላይ ሆነ ነገ ጧት ደግሞ ይስተካከላል ምናምን ብዬ ስለነበረ አልጠበቅኩት ነበረ። መጨረሻ ላይ ግን ይሄ ቻናል ጠቃሚ ሆኖ ስላገኘሁት ነው የከፈትኩት ማለት ነው። ከዛ ከፈትኩት። ስከፍተው ደግሞ አሁን እናንተ ማያሳፈራችሁንም ሼር እያደረጋችሁ ላይክ እያደረጋችሁ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑልኝ ማለት ነው። ይሄ አሳድጉልኝ። እውነቴ ነው። እንደዚህ እየለመንኳችሁ እናንተ መቼስ አትጨክኑብኝ። እውነቴ ነው። ለማንኛውም ወደ ራሴ ሄድኩ አይደለ? ይቅርታ። አሁን እዚህ ላይ ለምለም አለ። ለምለም እንደዚህ ስጣችሁ የተባረከ የተቀደሰ ቀን ይሁንላችሁ ማለት ፈልጋለሁ። ከዛ በመቀጠል እግዚአብሔር ያሰብንበትን እግዚአብሔር ያሳካልን። ወንድሞቼ ያሰብንበት እግዚአብሔርን ያሳካልን። በቃ እኛ ካለንበት አሁን እኛ እንጨነቃለን አይደለ? ጭንቀታችን እግዚአብሔር ይወርውረው ይጣልልና ሰላም ይስጥልን። አገራችን ኢትዮጵያም ሰላም ትሆን። እኛ የዱር አባቶቻችን የነበረ ኢትዮጵያ አንድነት ሁሉ ነገር በቃ አሁን እኔ ትግርኛ የሚያወራው ቋንቋ አማርኛ የሚያወራው ቋንቋ ለመረዳዳት ነው እንጂ ለመለያየት አይደለም። በቃ የቻናሌን ዋናውን የሚያቀረው የቻናሌ ቲቪ የሚያቀረውም ይሄ ነው በቃ። እና ትልቅ እንዲሆንና በቃ እግዚአብሔር ካለው ደግሞ ቀጣይ እናንተ ካሳደጋችሁ ደግሞ ሳተላይት ማወላጣበት ምክንያት የለም። በቲቪ እንዲታይ ምናምን አደርጋለሁ ማለት ነው። በቃ ግን የናንተ ማሳደግና የናንተ መተባበር ካለ ብቻ ነው ማለት ነው። እና ቻናሉ በዚህ ላይ ብቻ ሳይሆን ያው እኔም ለቪዲዮ አዲስ ስለሆንኩ ነው እንጂ በሌላ ቀን በደንብ አድርጌ እገልጽላችኋለሁ ማለት ነው። እስከዛው ግን እኔ ጋር ቆዩና ምርጫችሁም እኔ ጋር ይሁን። ምርጫችሁም እኛ ጋር ይሁንና በጣም ነው ማመስገን የምፈልገው። አደራችሁ አሁንም ራሱ እስከ መጨረሻው ይሉኝ፣ ኮሜንት ላይ ጻፉልኝ። አይዞ ወንድሜ በርታ በሉኝ። በቃ አይዞ ወንድሜ በርታ በሉኝ። እኔም እንድበረታ የናንተ ክንድ፣ የናንተ ፍቅር፣ የናንተ አንድነት ያስፈልገኛል። በቃ የናንተ አንድነት ያስፈልገኛል። ይሄ ቻናል የራሴ ብቻ ሳይሆን የህዝብ ትክክለኛ ነገር የህዝብ እንተላለፍበት ቻናል ስለሆነ እናንተም ቻናላችሁን ይሄ ቅድሚያ እያደረጋችሁ በታች የሚያደርግላችሁ ሊንክም ደግሞ እየገባችሁ ደግሞ በሌላ ለምሳሌ ኤዲት ማድረግ ምናምን ከፈለጋችሁ ራሱ በታች እኔ እሰራላችኋለሁ፣ አስተምራችኋለሁ፣ አሳያችኋለሁ ማለት ነው በቻልኩት አቅም ላይ። እና እናንተ ስለሰማችሁኝ አመሰግናለሁ። በዚህ ላይ ጀራ የምታያቱ ደግሞ በገጻ ትንሽ ላሳያችሁ። እቺን እንደምታያቱ ደግሞ መቀሌ አካባቢ ነው የምትገኘው። ላጫ አካባቢ ነው የምትባለው። ላጫ አካባቢ ሆና እንግዲህ ለምለም ቦታ ምናምን ያለ እንደዚህ ለምለም ይስጣችሁ። በቃ ለምለም ይስጣችሁ ማለት ነው የምፈልገውና ለቤተሰቦቼ አታሳፍሩኝም። ይሄ ለቀቅ እንዳደረኩት ትንሽ ቆየት ብሎ ቪው ወጥቶ ብዙ ሰው ተከታይ አግኝቼ ደግሞ እናንተ ማመሰግኑበት አንድ ቀን ይቆያል ማለት ነው። ማመስገን ሁሌ አመሰግናቸዋለሁ፣ ግን አንድ ቀን እንትን ይቆያልና ምስጋናዬም ከእናንተ ጋር ስለሆነ ቤተሰቦቼ አደራ ማለት እፈልጋለሁና ቻናል በሁሉ ቦታ ላይ እኔ እንገናኛለን። በየላችሁበት ቦታም ሰላም ይሁንላችሁ። መልካም ቀን ይሁን። ቻው፣ ደህና ሁኑ።